እነዚህን ወሳኝ ነገሮች ሳታውቁ ቢዝነስ አትጀምሩ። ምክንያቱም ለረጅም ጊዜ በመንግስት መስሪያ ቤት፣ በባንክ ስራ እንዲሁም በተለያዩ የቢዝነስ ማማከር ስራዎች ስሰራ በርካታ አዳዲስ ስራ ፈጣሪዎች በሙሉ ኢነርጂ ወይም ደግሞ በሙሉ ኃይላቸው ወደ ስራ ይገባሉ። ነገር ግን በሚያሳዝን ሁኔታ በመጀመሪያ ዓመታቸው ይወድቃሉ፣ ተስፋም ይቆርጣሉ። ዛሬ ማንኛውም ቢዝነስ ጀማሪ የሆነ ማወቅ ያለበትን 7 ከፋይናንስ ጋር የተያያዙ ህጎች እነግራችኋለሁ። እነዚህ ህጎች ገንዘባችሁ፣ ጊዜያችሁ፣ በተጨማሪም ለጭንቀታችሁ በንግዱ ሀሳብ ምክንያት ወደ ጭንቀት የምትገቡበት ምክንያት ይቆጥባችኋል። ስለዚህ ቢዝነስ እያሰባችሁ ከሆነ ይህ ቪዲዮ አዲሱ የጉዞአችሁ አቅጣጫ ጠቋሚ ሊሆን ይችላል። ከመጀመራችን በፊት ሰላም፣ ሳሙኤል ይባላል። ለ4 ዓመታት በመንግስት መስሪያ ቤት በገንዘብ ያዝና በፋይናንስ ስራ ውስጥ ሰርቻለሁ። ለ14 ዓመታት የባንክ ባለሙያ ሆኜ በተለያዩ የስራ ፖዚሽኖች ሰርቻለሁ። በግሌ ደግሞ ከ10 ዓመት በላይ በተለያዩ የቢዝነስ ስራዎች እየሰራሁ እገኛለሁ። አሁን ለተለያዩ ድርጅቶች እና ግለሰቦች ቢዝነስ ማማከር፣ ስራ ፈጣሪዎች እንዲያድጉና የፋይናንስ ስህተቶች እንዲያስወግዱ እረዳቸዋለሁ። ሁሉንም ወደ እናንተ የማቀርበው በንድፈ ሀሳብ ወይም በቲዎሪ ብቻ ሳይሆን ከእውነተኛ የህይወት ተሞክሮ ተነስቼ ነው። አጠር አድርጌ አቅርቤዋለሁ። የትም እንዳትሄዱ አብራችሁን ቆዩ። አንደኛ፣ አሳማኝ ከሆነ ችግር ጀምሩ። ፕሮብለም ጋፕ ወይ ደግሞ ፔን ፖይንት የሚባለውን ነገር ከችግሩ መጀመር መቻል አለበት። እያንዳንዱ ስኬታማ የሚባል ንግድ የሆነ ነገር ችግር ስለፈታ ነው። የንግድ ሀሳቡ የምናወጣው የንግድ ሀሳብ አንድ የንግድ ሀሳብ ሲወጣ ችግር ካልፈታ ሰዎች አይከፍሉለትም ማለት ነው። የንግድ ሀሳቡ መጥፎ ነው ሳይሆን ስለማያስፈልግ ነው። ስለዚህ አንድን ችግር ስታጠኑ ወይም ስትፈትሹ ማወቅ ያለባችሁ፣ መጠየቅ ያለባችሁ ነገር እኔ የምጀምረው ቢዝነስ ምን አይነት ችግር ነው የሚፈታው የሚለው ነው። ከዛ ቀጥሎ በዚህ ችግር እየተሰቃየ ያለው ማን ነው የሚለው ነው። አካባቢው ስፔሲፋይ መደረግ መቻል አለበት። በሀገር ደረጃ ሊሆን ይችላል፣ በከተማ ደረጃ ሊሆን ይችላል፣ ወይ በክፍለ ከተማ ራሳችን ስፔሲፋይ ማድረግ መቻል አለበት። ሌላው ችግሩ ምን ያክል ነው በስኬል አድርገን እናስቀምጠዋለን። ከፍተኛ ነው፣ መካከለኛ ነው፣ ዝቅተኛ ነው የሚለውን ነገር በስኬል እንልከዋለን ማለት ነው። ሌላው መፍትሄ ባመጣላቸው ለችግሩ ይከፍሉለታል ወይ የሚሉ ናቸው። ፔን ፖይንት ወይም ደግሞ ችግሩ ከፍተኛ በሆነ ቁጥር ምርቶቻችሁ ወይም ደግሞ አገልግሎታችሁ ለመሸጥ ቀላል ይሆናል ማለት ነው። ሁለተኛ፣ ስራ ለመጀመር የሚያስፈልጋችሁ ካፒታል አስሉ፣ ስታርታፕ ኮስትስ የምንላቸው። አብዛኛው ስራ ፈጣሪዎች በንግድ ጎበዞች ሊሆኑ ይችላሉ። ነገር ግን ጠቅላላ ወጪዎቻቸው አስቀድመው ስለማያስሉት ገንዘባቸው ከቁጥጥር ውጭ ይሆናል። ስለዚህም ሽያጭ ከመጀመራችን በፊት ወጪዎቻችን መክፈል የግድ ይላል ማለት ነው። ለምሳሌ ያክል ለንግድ ምዝገባ እና ፍቃድ እንዲሁም በተለያዩ የምናደርጋቸው ፕሮሰሶች ለባለሙያ የምንከፍለው ለቢዝነስ ማማከር፣ ለጠበቃም ሊሆን ይችላል፣ ለሌሎችም የምንከፍላቸው አካል ወጪዎቻችሁ ማወቅ አለባችሁ። ለዲስፕሌይ ሊሆን ይችላል፣ ለኦፊስ ወጪዎች፣ ለኢኩዊፕመንት ወይም የተለያዩ ስራዎች፣ ለመጀመሪያ ኢንቨንተሪ፣ ለፓኬጂንግ የሚሆኑ ወጪዎች ማስላት፣ ለዌብሳይት እና ለአድቨርታይዚንግ እንዲሁም ለዲጂታል ማርኬቲንግ። በተጨማሪም በዚህ ሰዓት አብዛኛው ያለን ለዲጂታል ማርኬቲንግ የሚሆን ወጪዎች ማስላት ይጠበቅብናል። ሌላው ለቦታ ወይም ደግሞ ለቤት ኪራይ የሚሆን ወጪዎች ማስላት መቻል አለባችሁ። ይህንንም በዝርዝር መዘጋጀት መቻል አለበት። ለድንገተኛ ነገሮች ወይም ለኢመርጀንሲ ፈንዶች የሚባሉት በሂሳብ ዙሪያ ከጠቅላላ ወጪዎቻችን 20% የሚሆን መጠባበቂያ መቀመጥ መቻል አለበት። ለድንገተኛ ወጪዎች ወይም ደግሞ ለኢመርጀንሲ ፈንድ የሚባሉት ወጪዎች ከጠቅላላ ከተመዘገበው ወጪዎች 20% ተመዝግቦ መያዝ አለበት። እነዚህ ነገሮች ቀድሞ ከመውደቅ ይታደገዋቸዋል። ሶስተኛ፣ የግልና የንግዳችሁ ገንዘብ ለዩት። ይህ በጣም ትልቁ የቢዝነስ ጀማሪዎች ስህተት ነው። የግል ገንዘባችሁ ከንግድ ገንዘባችሁ አትቀላቅሉት። ለንግዳችሁ የተለየ የባንክ አካውንት ክፈቱ። ቼክ፣ እንደ ኤቲኤም፣ ደቢት ካርድ፣ ክሬዲት ካርድ ጨምሮ ማለት ነው። ይህንን የግላችንን እና የንግዳችን ሂሳብ ለይተን ማስቀመጥ ቀላል የሚሆነው ለምንድን ነው ብለን ብንጠይቅ የመጀመሪያ ወጪዎቻችሁ ይከታተላል። ሌላው ትርፋችሁ ለማስላት ምቹ ነው። ሌላው ለግብር ወይም ደግሞ ታክስ ለማዘጋጀት ምቹ ይሆናል። በዚህ ዙሪያ ባንክ ሂሳብ ባለመያያዙ ብዙ ቢዝነስማኖች ይቸገራሉ። ሌላው ለደንበኞችና ለባንኮች አስተማማኝ ሆናችሁ ለመገኘት ነው። እመኑን፣ ሂሳባችሁን ብትለዩት ሁሉም ነገር ግልጽ ይሆንላችኋል። አራተኛ፣ ገበያችሁና ወጪያችሁ እኩል የሚሆኑበት ጊዜ መረዳት። ሂሳብ ወይም አካውንቲንግ ብሬክ ኢቭን ፖይንት የሚለውን ማለት ነው። ብሬክ ኢቭን ፖይንት ገበያችሁና ወጪዎቻችሁ እኩል የሚሆንበት ጊዜ ማለት ነው። ይህ ደግሞ በተለያዩ ነገሮች ይገለጻል። በግራፍ ይገለጻል፣ በቻርት፣ በቁጥሮች ይገለጻል። ይህን እንዴት ነው የምናሰላው? አጠቃላይ ቋሚ ወጪዎቻችን ለአንዱ የዕቃ ትርፍ ፐር ዩኒት ስናካፍለው
ብሬክ ኢቭን ይመጣልናል ማለት ነው። አሁን የምናገረውን ነገር ብሬክ ኢቭን ለምንድን ነው የሚያስፈልገው? እነዚህ እናያለን። የመጀመሪያው ዋጋ ለማውጣት ይጠቅማቸዋል። ወጪዎቻችሁ ለመሸፈን እንዴት ዋጋ ታወጣላችሁ የሚለውን ነው። ሌላው ትርፋችሁ ለማወቅ ነው። ስንት ምርት ወይም ደግሞ አገልግሎት ሸጣችሁ ነው ትርፋማ የምትሆኑት የሚለውን ነው የሚያሳያችሁ ማለት ነው። ምክንያቱም ብዙ ሰዎች ትርፍ ብቻ ይጠብቁና ተስፋ ይቆርጣሉ። አዲስ ምርት ሊኖር ይችላል ወይ የንግድ ሀሳባችሁ በሂሳብ አይን ለማወቅና ውሳኔ ለመስጠት ይጠቅማችኋል። ስለዚህ ገቢና ወጪዎቻችሁ እኩል የሚሆንበት ጊዜ በማወቅ ትርፋችሁ ከዛ በላይ እንዲሆን ሞክሩ። አምስተኛ ኢንቨስት ከማድረጋችሁ በፊት ወይ ደግሞ ገንዘባችሁ ከማውጣታችሁ በፊት እውነታውን አረጋግጡ። ብዙ ጊዜ ቢዝነሱ የሚያበላ ነው ስለተባለ ሳታረጋግጡ ለሎጎ፣ ለቢሮ፣ ለፓኬጂንግ፣ ለተለያዩ ለስራ ሂደቶች ገንዘባችሁ ኢንቨስት አታድርጉ። ስለዚህ ያላችሁን ሀብት ኢንቨስት ከማድረጋችሁ በፊት እንዴት እውነታውን ማረጋገጥ ትችላላችሁ? የመጀመሪያው ምንድነው የምናደርገው? አትሊስት ከ10 የሚሆኑ ደንበኞች ተወያዩ ወይም ደግሞ አውሩ። የምር ምንድነው የሚያስፈልጋችሁ ብላችሁ ጠይቋቸው። በተጨማሪ ለምርታችሁ ወይም ለአገልግሎታችሁ ቀላል የሆነ ሲስተም ተዘርግቶ መሆኑን ማረጋገጥ መቻል አለባችሁ። እንዴት ነው የማቀርበው፣ ከየት ነው የማመጣው የሚለው ውሳኔ ስትወስኑ ይህንን እውነታውን ማረጋገጥ መቻል አለባችሁ። የእውነት ከዛ ቦታ ነው የሚመጣው፣ እንዴት ነው የማመጣው የሚለውን ነገር ማወቅ መቻል አለብን ማለት ነው። የሚቻል ከሆነ አስቀድማችሁ ኦርደር ብትቀበሉ ወይም ትዕዛዝ ከደንበኛ ብትቀበሉ ፕሮሚስ ኖት ሆኖ ደግሞ ፕሮሚስ የምትሸጥበት መንገድ የምታመቻችሁ ከሆነ ደግሞ እንደ አንድ ኦፕሽን መያዝ መቻል አለባችሁ። ሌላውና በጣም ወሳኙ ደግሞ ለምርቱ ወይም ለአገልግሎቱ ደንበኞቹ መክፈል የሚችሉ መሆናቸውን ማረጋገጥ መቻል አለባችሁ። ሰዎች የማይከፍሉበት ከሆነ የንግድ ሀሳባችሁን ቀይሩት። ከከፈሉበት ግን ለማድረግ ዝግጁ ናችሁ ማለት ነው። ስለዚህ ይሄ አንድ ሳይን ነው ማለት ነው። ስድስተኛ ካሽ ፍሎ ወይም ደግሞ የገንዘብ ፍሰት የምንለው ማለት ነው። ካሽ ፍሎ ወይም የገንዘብ ፍሰት የቢዝነሳችሁ ደም ማለት ነው። አንድን ንግድ በህይወት የሚያቆየው ትርፍ አይደለም፣ የገንዘብ ፍሰት ወይም ደግሞ ካሽ ፍሎ የምንለው ነው። የቢዝነሱ የገንዘብ ጤና የሚያሳይ መለኪያ ስለሆነ ነው የገንዘብ ፍሰት መከታተል አንድ ድርጅት ለማስቀጠል ወሳኝ ሆነው። እዚህ ላይ ምንድነው ትርፍና የገንዘብ ፍሰት ልዩነቱ ምንድነው ብለን ስናይ ትርፍ በአካውንቲንግ ንድፈ ሀሳብ ወይም ደግሞ በሂሳብ ንድፈ ሀሳብ ጠቅላላ ገበያችን ከወጫችን ቀንሰን የምናገኘው ትርፍ ነው። ይህንን ደግሞ በሂሳብ መዝገብ ይመዘገባል። ካሽ ፍሎ ወይም ደግሞ የገንዘብ ፍሰት የምንለው ግን በባንክ ሂሳብ ያለው ገንዘብ እንዴት እንደሚንቀሳቀስ የሚያሳይ ነው። ካሽ ፍሎ አዎንታዊና አሉታዊ ካሽ ፍሎ ብለን እናስቀምጣቸዋለን። ከውጭ የሚገባው ገንዘብ ከውጪያችሁ ከበለጠ ዘላቂ የገንዘብ ሁኔታ የሚያሳይ ምልክት ነው። ኔጌቲቭ ካሽ ፍሎ ወይም ደግሞ አሉታዊ የገንዘብ ፍሰት የምንለው ደግሞ ከውጭ የሚገባው ገንዘብ ከውጪዎቻችሁ ካነሰ ማለት ነው። አደጋና የሚያስጨንቅ ይሆናል። ይህንን ለምንድን ነው የሚጠቅመው? ካሽ ፍሎ ብለን ስናነሳ መጠየቅ ያለብን ነገሮች መጀመሪያ ስንት ብር ገባ፣ ስንት ብር ወጣ። ስለዚህ ይህንን ስለ ካሽ ፍሎ ከተነጋገር ፎርማል በሆነ በአካውንቲንግ ንድፈ ሀሳብ የራሱ የሆነ በፎርማል መንገድ መሰራት ይችላል። ለኢንቨስቲንግ፣ ኦፕሬቲንግ፣ ፋይናንሲንግ ተብሎ ተዘርዝሮ በዝርዝር ይቀመጣል። እኛ ግን በጊዜያዊ ለማሰብ ሁልጊዜ መጠየቅ ያለባችሁ ነገር ምንድነው? ስንት ብር ገባ፣ ስንት ብር ወጣ የሚለውን ነው። በተጨማሪም ገንዘቡ መቼ ገባ፣ መቼ ወጣ የሚለውን ማወቅ ያስፈልጋል። ሰባተኛ መጠባበቂያ ወጪዎች አታሳንሱት። ኢመርጀንሲ ፈንድ የሚባለው ለንግድ ባለቤቶች ሁልጊዜ የምነግረው መጠባበቂያ እንዲይዙ ነው። ያልተጠበቀ ነገር ሊከሰት ይችላል። ለምሳሌ ያክል ስራ የሚጠፋበት ወራት ሊኖር ይችላል። 2 ወር፣ 3 ወር፣ አንዳንድ ቦታ ላይ ስራ ሊጠፋ ስለሚችል ለዚህ መጠባበቂያ ያስፈልጋል ማለት ነው። ሌላው የማይከፍል ደንበኛ ሊያጋጥመን ይችላል። ሁኔታው የተለያየ ሊሆን ይችላል፣ ግን የማይከፍል ደንበኛ ሊኖር ይችላል። ሌላው ድንገተኛ ጥገናዎች ሊያጋጥሙ ይችላሉ። በተለይ በማኒፋክቸሪንግ በአንዳንድ ዙሪያ የምንሰራ ከሆነ ለጥገና የሚያስፈልጉ ነገሮች ስለሚኖሩ መጠባበቂያ መኖር መቻል አለበት። ሌላው የደንበኛ ተጨማሪ ፍላጎት ሊኖር ይችላል። እነዚህና ሌሎች የመሳሰሉ ነገሮች ሊኖሩ ስለሚችሉ መጠባበቂያ ወሳኝ ነው ማለት ነው። ስለዚህ አታሳንሱት። ስለዚህ ስራ ከመጀመራችሁ በፊት ከ2 እስከ 3 ወር የሚሆነውን ከጠቅላላ ወጪዎቻችሁ 20% የሚሆነውን መጠባበቂያ መያዝ ያስፈልጋል። ይህ የኢመርጀንሲ ፈንድ ወይም ደግሞ መጠባበቂያ መያዝ
በስራ መተማመንዎ ይጨምራል። እንዲሁም ለድንገተኛ ነገሮች ይከላከልላቸዋል። ለማጠቃለል ያክል መጀመሪያ አሳማኝ ችግር ፈልጉ። ሁለተኛ ለመጀመሪያ ቢዝነሳችሁ የሚያስፈልግ ካፒታል አስሉ። ሶስተኛ ሂሳባችሁን ለዩ። አራተኛ የገቢና ወጪዎቻችሁ እኩል የሚሆንበት ጊዜ በሚገባ ተረዷቸው። አምስተኛ የንግድ ሀሳባችሁ ወይም ቢዝነሳችሁ እውነታውን አረጋግጡ። ስድስተኛ ካሽ ፍሎው ወይ ደግሞ የገንዘብ ፍሰታችሁ ተቆጣጠሩ። ሰባተኛ ኢመርጀንሲ ፈንድ ወይ በሂሳብ ኮንቲጀንሲ የምንለውን የድንገተኛ ወጪዎቻችሁ አስቀምጡ። እነዚህ 7 የፋይናንስ ህጎች ብትሰሩ ውጤታማ ትሆናላችሁ። ይህ ጠቃሚ ሆኖ ካገኛችሁት አይታችሁ ብቻ አትለፉ። ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቢዝነስ ሀሳባችሁ ወይም ያላችሁን ሀሳብ ጻፉልኝ። በቀጣይ ቪዲዮ ሙሉ የቢዝነስ ጀማሪ ብትሆኑም ወሳኝ የሚባለውን የቢዝነስ ሀሳብ እንዴት መምረጥ እንደሚቻል አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ እና ለአዲሱ የቢዝነስ ጉዞአችሁ እንኳን ደህና መጣችሁ። ሰላማችሁ ይብዛ።